ሰላም አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? አለሁ እኔ ጋር አልሐምዱሊላህ። ሌላ ዛሬ እኔ የምነግራችሁ ነገር ማለት ነው ለእኛ ይጠቅማል። እኔም አንድ መዳም ቅመም ነኝ። ለሌሎችም ለመዳም ቅመሞች ማለት ነው የሚጠቅም ነገር ነው። በተለይ አዲስ ለመጡት ምናምን በጣም አሪፍ ነው። ለሚያውቁትም ያውቁታል፣ ግን አብዛኛውን አያውቅም። እኔም አሁን ያወቅኩት፣ ግን ለማያውቁት ደግሞ ይጠቅማል ማለት ነው። በደንብ ቪዲዮን ካያችሁት ይገባችኋል እንዴት እንደሆነ። እና መጀመሪያ አፕል ስቶር እንገባለን ማለት ነው። አፕል ስቶር ስንገባ ጂሜል የሚል አፕሊኬሽን አለ፣ ጂሜል ለማውረድ ማለት ነው። ጂሜል ብለን እንጽፋለን። ጂሜል መጣልኝ ማለት ነው። ከዛ ጂኤምኤንኢ ብላችሁ ነው ስታደርጉ ጂሜል። ከዛ ይቺ ናት ማለት ነው አፕሊኬሽኗ። ከዛ በኋላ ይቺ የኔ ስለወረደ ኦፕን ነው የሚለኝ። እናንተ ጋር ደግሞ አዲስ ከምታወርዱ ከሆነ ኢንስታይል ነው የሚላቸው። ኢንስታይል ብላችሁ ስታወርዱት ያው ከወረደ በኋላ ኦፕን ይላችኋል ማለት ነው። ኦፕን ብላችሁ ከፍት ምንም የሚያስቸግር ነገር የለውም። ይሄ እኔ ስለተከፈተ ምንም እንትን አይልም። ግን እናንተ አዲስ ከፍቶ ወይ ኢሜል ምናምን ሊጠይቃችሁ ይችላል። ሌላ ቲክቶክ ወይም ደግሞ ዩቲዩብ ምናምን በከፈታችሁበት አስገቡት እነሱን። ከዛ ሀገር ያስመርጣችኋል። ሀገር መርጣችሁ ቋንቋ ማለት ነው አማርኛ ቋንቋ መርጣችሁ ከዛ ራይት የሚለውን ስነኩት እንደዚህ አይነት ጽሁፍ ይመጣላችኋል ማለት ነው። ከዛ በኋላ እዚህ ጋር የፈለጋችሁት ለምሳሌ ክሬት ኢሜጅ ይላል፣ ክሬት ሙዚክ ይላል፣ ራይት ኤኒቲንግ ይላል፣ ፖስት ማይ ዴይ ብቻ ይሄን እንደዚህ አይነት ያመጣላችኋል። እናንተ ግን መጠየቅ ከፈለጋችሁ ምናምን እዚህ ጋር አስክ ጂሜል የሚል አለ። ለምሳሌ እዚህ ጋር ማለት ነው ይሄን ስነኩት ጽፋለች የፈለጋችሁት ማለት ነው። ለምሳሌ አሁን ዩቲዩብ ለመስራት ብዬ ነው ብጽፍ ዩቲዩብ ለመጀመር የሚያስፈልግ ነገር ሊነግሩኝ ይችላሉ። ይችላሉ እኔ ምሳሌ ነው የማያሳያችሁ ማለት ነው። እንደዚህ እናንተ ስጠይቁት ከዛ ይሄ እንዴት እንደሚመልስልኝ ሾፍ እንዴት እንደሚያብራራ ማለት ነው። በደንብ ነው የሚያብራራው። ማንኛውም ነገር መጠየቅ ትችላላችሁ እናንተ። ይሄችት እንደዚህ አይነት ጽሁፍ አመጣልኝ ማለት በደንብ ያብራራል። እንዴት እንደሆነ የሚያስፈልገው ነገር ምናምን ይኸው በደንብ እንዳለ ነው ዝርዝር አድርጎ የሚያመጣው ማለት ነው። የፈለጋችሁን ጥያቄ እና ሌላ ደግሞ ለምሳሌ አንዳንዴ በስልካችሁ መሴጅ ሲገባላችሁ የዛ ሀገር ሲም ካርድ ስላለ ማን ሳውዲ ወላ የዱባይ ማንኛውም እዛ አረብ ሀገር ያለ ነው። እሱን ወደዚህ ሸር ታደርጉትና በአማርኛ እንድተረጉም ሊፈልግ ነው ብላችሁ ጽፉ እንዳለ በአማርኛ ይተረጉምላችኋል ማለት ነው። ሌላው ሐኪም ቤት ሄዳችሁ ራሱ ታማችሁ መድኃኒት ሲሰጣችሁ እንዴት እንደሆነ ያን ይተረጉምላችኋል። ያወሳሰዱንም ሌላው ደግሞ ሰዎቻችሁ አሁን ለምሳሌ እንደ ባዚን ነገር ምናምን እንደዚህ የሆነታቸው ላይ ቁስል ሞቶባችሁ ይሁን እጃቸው ላይ የሆነ ጉዳት ደርሶባችሁ ምናምን ማንኛውም ነገር ላይ ሰውነታችን ላይ ጉዳት ሲደርስብን የሚሰጡን መድኃኒት ነገር አለ። ሰዎች ስንጠይቃቸው ማለት ነው። እነሱ የሚሰጡን ራሱ እዚህ ላይ ስሙን እንጽፍና በእንግሊዝኛም ሆነ በአረበኛ ምናምን እስኪ ይሄን ትርጉሙን በአማርኛ ፈልጌ ነው ጥቅሙስ ምንድን ነው ምናምን ብላችሁ ብትጠይቁ በደንብ ነው ዝርዝር አድርጎ የሚያስረዳችሁ ማለት ነው። ማንኛውም በቃ የፈልጋችሁትን የተቸገራችሁን ነገር ብቻ ሁሉ ጠይቁ። በደንብ ዘርዝሮ ይነግራችኋል። ሌላው በዚህ ራሱ ማንኛውም ቲክቶክ ቪዲዮ ለመስራት የሁሉን ነገር በቃ እንደዚህ ለመስራት ይሄ የምትጠይቁ የፈለጋችሁን ጠይቁ ይመልስላችኋል። ይጠቅማል ብዬ ነው የነገርኳችሁ። ቪዲዮ ካያችሁ በደንብ ካገባችሁ አፕሊኬሽኑ አውርድና ተጠቀሙ። ለማንኛውም ነገር ይጠቅማችኋል። አዲስ ለመጣችሁ ለማታውቁት ማለት ነው። የምታውቁት ደግሞ ያው ታውቁታላችሁ፣ ይጠቅማላችሁ እርግጠኛ ነኝ። እና ቪዲዮ ከደረሳችሁ ላይክ፣ ኮመንት፣ ሼር አድርጉኝ፣ አበረታቱኝ። አዲስ ጀማሪ ነኝ። መጀመሪያ አልነበረም መናገር ነበረብኝ ነገሩ። ለማንኛውም አዲስ ጀማሪ ነኝ። ኮመንት አድርጉኝ፣ ሼር አድርጉልኝ፣ ላይክ አድርጉልኝ ማለት ነው። ሰብስክራይብ አድርጉኝ ማለት ነው። ሰብስክራይብ እንደራረግ አዲስ ጀማሪዎች። በተረፈ ሰላም ሁኑ።